ሰላም የኢትዮ ካናዳ 24/7 ቻናል ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለው እንግዲህ ውድ የፕሮግራማችን ተከታታዮች በጣም ይቅርታ ጠይቃለሁ። ለተወሰነ ጊዜ ከዚህ ቻናል ትንሽ ርቄ ነበረ። ሌሎች ቻናሎች አሉና ለነሱ ጊዜ በመስጠት ነበረ እና አንዳንድ ቢዚ የሆንኩባቸው ነገሮች ነበሩና ለዚህ እንግዲህ ይቅርታ ጠይቃለሁ። ዛሬ እንግዲህ ወደ ኢትዮ ካናዳ ቻናል ይዤላችሁ የመጣሁት ምንድን ነው? ሰሞኑን እንግዲህ የካናዳ መንግስት በተለይ ደግሞ በዓለም አቀፍ ተማሪዎች ኢንተርናሽናል ስቱደንት የሚባሉት እነሱ በጣም ከፍተኛ የሆነ ቁጥር አላቸውና ከዚህ በፊት የነበራቸው ቁጥር እንደ አሁኑ አልነበረም እና በከፍተኛ ደረጃ ቁጥራቸው የጨመረ ነው እያለ ሮሮ እያሰማ ነው። እና ያንን ኒውስ እስቲ ትንሽ ልበላችሁ ብዬ ነው። እዚህ ላይ እንግዲህ እኛ ራሱ አሁን ከኒውሱ ወይ ደግሞ ከዜናው ያው እኛው ራሳችን እዚህ ስላለን ብዙ የምናያቸው በጣም የሚስተዋሉ ብዙ ችግሮች አሉ። በተለይ ደግሞ በዓለም አቀፍ ተማሪዎች ተብለው የሚመጡት አብዛኛዎቹ ማጆሪቲ ማለት ይቻላል ኦር 90% ማለት ትችላላችሁ ከህንድ ነው የሚመጡት እና የሚመጡበት ግዛት ደግሞ ፐንጃብ ነው። ፐንጃቦች ከህንድ ጋር የራሳቸው የሆነ የፖለቲካል ቅራኔ ያላቸው እና ፕራይም ሚኒስትር ትሩዶ ወይም ከዚህ በፊት የነበረው ፕራይም ሚኒስትር ኦፍ ካናዳ ከነሱ ጋር ጥሩ ሪሌሽንሺፕ ነበረው፣ ጥሩ ግንኙነት ነበረው እና በዛ ምክንያት እነሱ በተለይ እነዚህ የሚጠመጥሙት ፐንጃቢ ይባላሉ። በጣም የሚገርማችሁ ነገር በቃ የሌሉበት ያልያዙት ቦታ የለም እና አንዳንድ ጊዜ ይሄ ሀገር ህንድ ነው ወይንስ ካናዳ ነው እስከምትሉ ድረስ ነው ግራ የሚያጋባችሁ። ፐንጃብ ነው የገባሁት ወይስ ካናዳ ነው የምትሉት እና በየቦታው በቃ ቦታውን ይዘውታል እና በአብዛኛዎቹ የሚገቡት በምንድን ነው ያላችሁኝ እንደሆነ በተማሪነት እንትን ነው የሚገቡት እና አሁን ከአፍሪካ ወይ ደግሞ ከእንደኛ አይነት ሀገር የሚገቡት በጣም ጥቂት ናቸው፣ በተለይ በትምህርት የሚገቡት ማለት ነው። ግን አብዛኛዎቹ እነሱ ናቸው እና አሁን ቤት በጣም ኤክስፔንሲቭ የሆነ ነው። ስራ እንደ በፊቷ የለም፣ እየጠፋ ነው። ስለዚህ ምንድን ነው ማድረግ ያለብን እያለ ካናዳ መንግስት በጣም ተጨንቋል። በተለይ ደግሞ አሁን ፕራይም ሚኒስትር ትሩዶ ከወረደ በኋላ አዲሱ ፕራይም ሚኒስትር ማርክ ካርኒ ይባላል እና እሱ ከመጣ በኋላ ሊበራል ነው፣ አንድ አይነት ፖለቲካ ፓርቲ ናቸው። ግን እሱ በዛ ሰዓት የሰራውን ስራ ይሄን ለማስተካከል እየታገለ ነው። ግን እንዲቀላል አይደለም እና አሁን ካናዳ ከመቼውም ጊዜ በበለጠ በጣም ከፍተኛ መጨናነቅ ሁኔታ ይታይባታል፣ በስራም በኑሮም በማንኛውም ነገር እና ኒውሱ በአብዛኛው ይሄ ነው። ከዚህ በተጨማሪ ደግሞ ፕሬዚደንት ትራምፕ ወደ ካናዳ የሚገቡትን ከካናዳ ወደ አሜሪካ የሚገቡትን የተለያዩ እቃዎች ለምሳሌ አሉሚኒየም፣ የመኪናዎች እና እነዚህን ሁሉ ታሪፍ ጨምሯል። ታሪፍ ስለጨመረ ብዙዎቹ በጣም ኤክስፔንሲቭ ስለሆነባቸው ብዙ ሰው ከስራ የተባረረ ነው እና ያው ያለውን ሁኔታ ነው እየነገርኳቸው ያለሁት እንጂ ላስፈራራቸው አይደለም። ትልቁ ነገር ያው ወደዛም ወደዚህም እንግዲህ አንዴ መጥተናል። ብዙዎቻችን ያገኘነውን ስራ እየሰራን እስካሁን አለን ማለት ነው እና ወደፊት ያለው ሁኔታ ይሄንን ይመስላል እና በተለይ አሁን እየተጨናነቅን ነው እያሉ ነው። ያው እንደምታዩት እንግዲህ ሪኮርድ ነምበር ኦፍ ኢንተርናሽናል ስቱደንትስ ክሌሚንግ አሳይለም ሶ ሃይ ይላል እና ጥገኝነት የሚጠይቁ ተማሪዎች በትምህርት ይመጣሉ። በትምህርት ይመጡና ተምረው እንደሚሄዱ ነው አክት አድርገው የሚመጡት ማለት ነው። ከመጡ በኋላ ግን እዚህ ያው ጥገኝነት ይጠይቃሉ ማለት ነው። ስለዚህ በፊት ትንሽ ነበር፣ አሁን ግን በጣም እየበዛብን ነው ያሉ ነው። ያው ቁጥሩ የተለመደ አይደለም። አሁን አብዛኛዎቹ የሚጠይቁት እንትን ከዚህ በፊት ትንሽ ነበሩ፣ አሁን ግን በጣም የሚገርም ነው። በጣም ብዙ ህዝብ ነው ጥገኝነት የሚጠይቀው ያሉ ነው።
አሁን ይሄ ምንድነው የሚለው ተማሪዎች እስከሆኑ ድረስ ሊሰጣቸው የሚገባው ነገር በጣም ሊሚትድ መሆን አለበት እና ይሄ ኢሚግሬሽን ስፔሻሊስት ነውና በትምህርት እስከገቡ ድረስ የሚሰጣቸው ፕሪቪሌጅ በጣም ማነስ አለበት እያለ ነው። ምክንያቱም ከዚህ በፊት እንደዛ አልነበረም። አሁን ግን ፉል ታይም እንዲሰሩ አደረጓቸው። አሁን ሎካሉ ወይ ደግሞ እዚህ ነዋሪ የሆነ ሰው ስራ ከማግኘት ይልቅ አሁን ሌሎቹ ስራ እያገኙ ነው እና ያው እነሱ ልጆች ናቸው ፕላስ ተማሪዎች ናቸው። ስለዚህ ሁሉም እነሱም ፕሪፈር ያደርጋል ማለት ነው ለስራ። ስለዚህ አሁን ስራውን እየተሽቀዳደሙ ነው። ሌላው ደግሞ ቤት በጣም ከባድ ነው። አሁን በትሩዶ ጋቨርንመንት ወይ ደግሞ በፕራይም ሚኒስትር ትሩዶ ከዚህ በፊት ከነበረው ማለት ነው አሁን የወረደው በሱ ጊዜ የሚመጣው ሰውና የሚሰራው ቤት እኩል አልነበረም። ህዝቡ በጣም በብዛት ገባ። የስራው ቦታ ማለት ስራው እና ደግሞ የመኖሪያ ቦታዎች ወይ ደግሞ ሰርቪስ የሚሰጡት እንትኖች ሁሉ ሊሚትድ ሆኑ እና ሁለቱ አልተመጣጠኑም። በዚህ ምክንያት ከፍተኛ የሆነ ስትረስ አለ ማለት ነው። እነዚህ ሁለቱን እኩል ማስገባት አልቻሉም። አሁን ባለፈው ዓመት እንግዲህ ስንት ሰው ነበሩ ይላል? 20245 ሰው ነበረ ተማሪዎች ነበሩ ክሌም ያደረጉት ማለት ጥገኝነት ጠየቁት። እንግዲህ አሁን በ2023 ከዛ በፊት በነበረው 19970 ክሌም አድርገው ነበር ይላል። አሁን በአንድ ዓመት ውስጥ ስንት ገባ ማለት ነው? 20245 ገባ ማለት ነው። ያ ደብል ሆነ ማለት ነው። እንግዲህ ወደኋላ እንደገና ተመልሳ ደግሞ የ2019 ስታየው 3300 ነበሩ። እንግዲህ ከ3000 ወደ ስንት ገባ ማለት ነው? ወደ 11900 ገባ። ከ11900 እንደገና ወደ 20245 ገባ እና አሁን በጣም አስፈሪ ሁኔታ ላይ ነው ያለው እያሉ ነው። እንግዲህ በ2025 ደግሞ አሁን ይሄ ማለት ካለፈው ሪኮርድ ጋር ሲታይ በጣም በከፍተኛ ደረጃ ነው የጨመረው ያሉ ነው። እንግዲህ አሁን በመጀመሪያው በ2025 5500 ሰው ነው 5500 ሰው ነው ተማሪዎች ናቸው። አሁን እንግዲህ የመጀመሪያው 3 ወር ላይ አሁን እንግዲህ ይሄ ገና the first 3 months ነው። እንግዲህ በዚህ ሁኔታ ከቀጠለ በጣም አደገኛ ነው የሚሆንብን እና ምንድን ነው ማድረግ ያለብን እያሉ ነው። እና ተማሪዎች ይመጣሉ እንዳልኳችሁ ከተለያየ ዓለም ነው የሚመጡት። ግን በአብዛኛው ግን በጣም ቪዚብል የሆኑት ከህንድ ነው። በተለይ ደግሞ ከፐንጃብ እንዳልኳችሁ ቅድም በጣም በብዛት ነው የሚመጡት እና ጠቅላላ የስራውን ቦታ አጣበውታል። አሁን እንግዲህ ወደ 22% ነው የጨመረው ከ22 ጋር ስናነጻጽረው ያሉ ነው። አሁን እነዚህ ኢሚግሬሽን ሎየሮች ናቸው እና ገቨርንመንት መዝጋት አለበት ለእነዚህ ሰዎች የስራ ፍቃድ ስለሚሰጥ ነው። የስራ ፍቃድ መስጠቱ ነው ብዙዎቹን እዚህ እንዲቀሩ አፕላይ እያደረጉ ያሉት። ይሄ ኢንከሬጅ አድርጓቸዋል። ስለዚህ መንግስት ይሄንን ነገር ማቆም አለበት እያሉ ነው። Prime Minister Mark Carney has vowed to return immigration levels to, in his words, sustainable levels, and to reduce the number of international students from 7% of the Canadian population to 5% by the end of 2027. እንግዲህ እኔ ቀንሰዋለሁ እያለ ነው። አሁን የኢንተርናሽናል ስቱደንት ወይ ደግሞ ዓለም አቀፍ ተማሪዎችን ቁጥር እስከ 27 ድረስ ቀንሰዋለሁ እያለ ነው እና አዳዲስ ፖሊሲዎችን አውጣለሁ አለ። እንግዲህ ይሄ አዲሱ ፕራይም ሚኒስትር ነው። አዲሱ ጠቅላይ ሚኒስትር ማርክ ካርኒ ይባላል። አሁን እንግዲህ በቤት ውስጥ ይሄ አዲሱ ፖሊሲ ማመጣው በተለይ ደግሞ በቤትን በተመለከተ ኢንፍራስትራክቸር ማለት አዳዲስ ይሄ አገልግሎት የሚሰጡ ድርጅቶች በጣም ስለተጨናነቁ
በዛ ምክንያት እንግዲህ አዲስ ፖሊሲ ማውጣት ግድ ነው ያለ ነው። Carney is building on previous measures. The Trudeau government capped the number of foreign student visas, limited work hours, and cracked down on so-called diploma mills. There are certain sectors of our economy that really have taken advantage of it. አሁን እቺ የምትለው አንዳንድ ቦታ የስራ መስኮች በዚህ በተማሪዎች እንትን አድቫንቴጅ እየተወሰደብን ነው ያለች ነው። You now have batches of students that have gone through that system, have a diploma that's really not worth anything. እዚህ የሚመጡት በዲፕሎማ ነው፣ ግን ዲፕሎማው እዚህ ምንም የሚሰራላቸው ነገር የለም፣ ምንም የሚጠቅመው ነገር የለም። ግን በሱ ይመጡና ወደ ስራ ይገባሉ ማለት ነው ያለች። Unless the process to hear cases is fast-tracked. We do have a crisis in healthcare. We do have a crisis in housing. አሁን በብዙ ቦታ እንግዲህ ያው ጥፋት እየመጣ ነው። ሄልዝ ኬር ላይ በተለይ ይሄ ጤና አገልግሎት በሚሰጡት ላይ ችግር እየመጣ ነው። በመኖሪያችን ላይ ችግር እየመጣ ነው። ስለዚህ ይሄ ሁሉ በትክክል ካለመጠናቱ የተነሳ ነው ያለ ነው። The Immigration Department says study permits often span several years, suggesting the cap precedented number of እንግዲህ አሁን እነሱም እንደሚሉት ብዙ ጊዜ ፐርማነንት ሬሲደንት ፐርሚት ለመስጠት ወይ ደግሞ ቋሚ የመኖሪያ ፍቃድ ለመስጠት ብዙ ጊዜ ብዙ አመት ነው የሚፈጀው። ግን የሚገርመው የተማሪዎቹ የሚመጡበት ቪዛ በጣም አጭር ስለሆነ ያ ቪዛ ከማለቁ በፊት ነው የሚሰጧቸው። ስለዚህ እነሱ በዛ አድቫንቴጅ በአጭሩ ወይ ደግሞ በአጭር ጊዜ ውስጥ በቶሎ ይሄንን መውሰዳቸው አድቫንቴጅ እየወሰዱብን ነው ያሉ ነው። እና አሁን እንግዲህ በአጠቃላይ ያው እንትኑ እንዳያችሁት ነው እና ብዙ ቦታ ይሄ ነገር አለ። በእርግጥ አሁን ከኢትዮጵያ በተለይ ከኛ ጋር ብዙ በትምህርት ብዙ የሚመጡ ሰዎች የሉም ማለት ከሌሎቹ ሀገሮች ጋር ሲነጻጸር ማለት ነው እንጂ ኮምፕሊትሊ የሉም እያልኩ አይደለም። ቁጥራቸው ግን ከሌሎቹ ጋር ሲነጻጸር በጣም የተለያየ ነው ብዬ አስባለሁ እና ትንሽ ነው እና በአብዛኛው እንግዲህ ያው ከሪፊጂ ወይ ደግሞ አሳይለም ሲከር ጋር ከአሳይለም ጋር የተያያዘ ነው ማለት በአብዛኛው ያው ከስደት ጋር ነው የተያያዘ እንጂ ከትምህርትና ከስኪል ጋር የተያያዘ አይደለም በአብዛኛው ማለት ነውና ይሄንን የምነግራችሁ ለምንድን ነው አንዳንድ ጊዜ በጣም ሆፕ አድርጋችሁ ወደ ካናዳ ለመምጣት የምታስቡ ሰዎች ከተለያየ ቦታ የሚመጡ ሰዎች ያለውን ኢንፎርሜሽን በትክክል ማወቅ አለባቸው። ምክንያቱም ለምንድን ነው እዚህ ከመጡ በኋላ በጣም የሃይ ኤክስፔክቴሽን ወይ ደግሞ በጣም ነገሮችን ለጥጦ ማሰብ እዚህ ሲመጣ በጣም ያስደነግጣል። ስለዚህ ከወዲሁ ግን ውስጣችሁን ካለማመዳችሁትና ከገባችሁ ብዙ ነገር አንደርስታንድ ታደርጋላችሁ ብዬ አስባለሁ። እና እንደውም ባለፈው ጊዜ አንድ ቦታ ፀጉሬ ልስተካከል ሄድኩና በአጋጣሚ ፀጉሬን የምታስተካክለኝ ልጅ አዲስ ነች፣ ከኢትዮጵያ ነው የመጣችው እና ከመጣሁ ወደ 2 ወር ሆነኝ አካባቢ አለችኝና አይ ዶንት ኖ ምናልባት ተናግሬ ይሆናል በሌላ ቪዲዮ ላይ እና እኔ እንደዚህ ኤክስፔክት አላረኩም ነበር እና አሁን ስራ ጥቼ ይሄው ያው ትንሽም ቢሆን የፀጉር መቁረጥ ችሎታ ነበረኝና የወንዶች ፀጉር አሁን እንግዲህ ይሄን ፓርት ታይም ስራ ጀምሬያለሁ እና እባክህ እስቲ ስራ ምናምን ካለ ቼክ አድርገኝ ምናምን አለችኝ ማለት ነው። እና እስቲ ንገረኝ ምናምን አለችኝ። ያው እዚህ ሀገር እንግዲህ ያው በአብዛኛው ኦንላይን ላይ ነው አፕላይ አድርጉ የሚሏችሁ። በእርግጥ በኮኔክሽን የሚሰራል። በኮኔክሽን ያልኳችሁ ምን ሪፈራል ማለት ነው። ሪፈራል ለምሳሌ ማቀው ሰው አለ ስትሉ አንድ ካምፓኒ በጣም እንትን ከሆነ በዛ ጋራንቲ ሰውየው ሊቀጥረው ይችላል። ግን ያው ሌላ ምንም አይነት ኮኔክሽን ሳይኖር ማለት ይሄ ብራይብ ወይ ደግሞ በጉቦ በምናምን ሳይሆን ዝም ብሎ በትውውቅ ብቻ ሊያደርጉት ይችላሉ። እና ምችሎን አደርግልሻለሁ አልኳት እና የእሷ ሀሳብ ምንድነው እሷ የነገረችኝ እኛ እዛ ሆነን የምንሰማውና እዚህ መተን የምናየው ነገር በጣም የተለያየ ነው እና በተለይ በጣም ኤክስፔክቴሽን እንዳይኖረን እና በጣም ጠብቀን እንዳንመጣ ያስፈልጋል።
ምክንያቱም እዚህ ስንመጣ መማር ያስፈልጋል ወይ ደግሞ የሆነ የሙያ ነክ ነገር ሊኖር ይገባል። ያ ከሆነ ነው ሰዎች አትሊስት ሰርቫይቭ የሚያደርጉት እንጂ እንዲህ ቀላል አይደለም። እና በጣም አዝኛለሁ ምናምን ብላ እኔ ደግሞ ያው አይዞሽ በርቺ፣ ነገሮች ይስተካከላሉ እስክትለምጂው ድረስ ነው። ያው ሁላችንም አዲስ ስንሆን ነገሮች ትንሽ ይከብዳሉ እና አይዞሽ በርቺ ምናምን አልኳት ማለት ነው። እና በአጭሩ እንግዲህ የምነግራችሁ ያው ያለው ሁኔታ ይሄንን ይመስላል። ያው ፕሬዚደንት ትራምፕ ደግሞ ጨምሮበታል። ያው በተለይ ደግሞ ካናዳን 51ኛ ስቴት መሆን አለባት ብሎ እንትን ካደረገ በኋላ ከዛተ በኋላ ካናዳ ላይ ብዙ ነገር ወደ አሜሪካ ኤክስፖርት የምታደርገው ነገር ነበር ከካናዳ እና ብዙ ችግር እያመጣ ነው። እና ይሄ ሁሉ በኢኮኖሚው ላይ በጣም ትልቅ ተጽዕኖ አለው እና የሚቀጥሉት 5-6 ዓመታት ካናዳ ያው ጠበቅ ያለ የኑሮ ውድነት ይኖራል ተብሎ እየተጠበቀ ነው። ምክንያቱም ብዙ ነገር እየጨመረ ነው አሁን እንኳን እና ብዙ ኮምፕሌን እያደረጉ ነው። በተለይ ደግሞ ወደ ኦንታሪዮ አካባቢ ያው የመኪና መገጣጠሚያ እንትኖች እሱ አልቀበልም ስላለ ፕላስ ጣውላ ምናምን የሚሄድ ነበር ወደ አሜሪካ እሱ ሁሉ ቀርቷል። አልሚኒየም እና ደግሞ እነዚህ ሜታል ብረት ምናምን ወደ አሜሪካ የሚመጡ እንደሱንም አልፈልግም እያለ ነው ትራምፕ እና እዛ ላይ ብዙ ታክስ ጨምሯል። እና ያለው ሁኔታ ይሄንን ይመስላል። እንግዲህ ግን ያው እግዚአብሔር እየረዳን እስካሁን አለን። ወደፊት የሚመጣው ሰው ይሄንን ከግምት ውስጥ እየከተተ ያው እዚህ ሲመጣ ብዙ አይደናገጥም፣ የሚሆነው ነገር ይሆናል ልላችሁ ፈልጌ ነው። በተረፈ እንግዲህ አዳዲስ ነገር ሲኖር ያው አፕዴት አደርጋችኋለሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ጌትሽ አዲስ ሰው ነኝ። እንግዲህ መልካም ጊዜ ይሁንላችሁ ብዬ እሰናበታለሁ።